ስነ ምግባርን አልተከተሉም በተባሉ ቲክቶከሮች ላይ የሚወሰደው የእስር እርምጃ አሁንም እንደቀጠለ ነው። በቲክቶክ ስሙ ሊል ጄን እንዲሁም ደግሞ ሀሊሌ ጊቦ በዛሬው ዕለት እንግዲህ በፖሊስ ቁጥጥር ስር ውላለች። ይህ በእንዲህ እንዳለ የአዶናይ እናት በዛሬው ዕለት ከመቀሌ ከተማ ምላሽ ሰጣለች። ቢቢሲ አማርኛ አናግሯታል። እንደሚከተለው ሙሉ ዘገባውን ወደ እናንተ እናደርሳለን። ባህልና ስነ ምግባር ጥሰዋል የተባሉት ቲክቶከሮች ምን አይነት ክስና ቅጣት ሊገጥማቸው ይችላል ይላል በርዕሰ አንቀጹ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ ቲክቶከርን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። ሐሙስ ህዳር 1 2018 ዓ.ም አዶናይ በቁጥጥር ስር ከመዋሉ አስቀድሞ ማክሰኞ ህዳር 30 2018 ዓ.ም የፌዴራል ፖሊስ በቲክቶክ የሽልማት ስነ ስርዓት ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ያፈነገጠ ሰውነትን የሚያጋልጥ ልብስ በአደባባይ ለብሰው የታዩ ያላቸውን ተጠርጣሪዎችና ግብረ አበሮቻቸውን ማሰሩን አስታውቆ ነበር። አዶናይ ብርሃነ ረቡዕ ዕለት የታሰረው ማክሰኞ በቁጥጥር ስር ከዋሉ 5 ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ መሆኑንም ፌዴራል ፖሊስ ጨምሮ ገልጿል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። አዶናይ በቲክቶክ ላይ 3.9 ሚሊዮን ተከታዮች ያሉት ሲሆን ማክሰኞ ዕለት በቁጥጥር ስር ከዋሉት መካከል ወንጌል በቲክቶክ ስሟ ኢቫን 700,000 ገደማ እንዲሁም ዮሐንስ ወይም በቲክቶክ ስሙ ጃኒ 434,000 ገደማ ተከታይ ያሏቸው። ፖሊስ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ የሆነ አለባበስ ለብሰው ታይተዋል ያላቸው ወንጌላዊት ገብረ እንድሪያስ፣ ዮሐንስ መኮንንና ግብረ አበሮቻቸው ናቸው የተባሉት በረከት ጸጋዬ፣ መቅደም ደረጀ፣ ግሩም ገዛኸኝ በቁጥጥር ስር መዋላቸው የተገለጸው ማክሰኞ ዕለት ነው። እነዚህ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እስካሁን ድረስ ፍርድ ቤት ስለመቅረባቸው የተባለ ነገር የለም። ፖሊስ ረቡዕ ዕለት የአዶናይን በቁጥጥር ስር መዋል በገለጸበት የፌስቡክ ልጥፉ ላይ እውቅና እና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው መንገድ የሚጠቀሙ ያላቸው ወጣቶች ላይ እርምጃ መውሰዱን እንደሚቀጥል አስታውቋል። በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ አገርን የሚጠቅሙ ተግባራትን እንዲያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል ፖሊስ ስራውን እንደሚቀጥል ገልጿል። አዶናይ በቅርቡ ከሚኖርበት ካናዳ ወደ ኢትዮጵያ የመጣ ሲሆን ሰግጥ ፈምስ በሚለው ንግግሩ አዶናይ በቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግረኛ ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ብለዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታታን ልጄ ነው ብላለች። ከዚህ በተጨማሪም የኢትዮጵያ አየር ኃይል ባልደረቦች በተገኙበት ንግግር ማድረጉ ለሌላ ተጨማሪ ውዝግብ መነሻ ሆኖ ነበር። ቲክቶክ ክሬቲቭ አዋርድ 2025 ህዳር 21 2018 ዓ.ም ለ3 ጊዜ በኢትዮጵያ የተካሄደ ሲሆን ዝግጅቱን በቀጥታ በአርቲስት ቲቪ ላይ ተላልፏል። ረቡዕ ዕለት በፖሊስ ቁጥጥር ስር የዋለው አዶናይ በዚህ የቲክቶክ ክሬቲቭ አዋርድ ላይ አሸናፊ በመሆን መኪናን ጨምሮ በተለያዩ ዘርፎች ሽልማቶችን አግኝቷል። ጉዳዩን በሚመለከት ከማህበራዊ ሚዲያ ላይ ሀሳቦችን ያጋራው በፍቃዱ ኃይሉ ቲክቶከሮቹ ከመታሰራቸው አስቀድሞ በማህበራዊ ሚዲያ ዘመቻ ተከፍቶባቸው እንደነበር ያስታውሳል። የማህበራዊ ሚዲያ ዘመቻን ተከትሎ መንግስት ምላሽ የሚሰጥበት አጋጣሚ እየተፈጠረ ነው የሚለው በፍቃዱ፣ ይህ ግን ህጋዊ መሰረት ያለው አይመስለኝም ብሏል። የሽልማት ስነ ስርዓቶች ላይ ሰዎች በዲዛይነር አሰርተው በተለያየ አይነት አለባበስ መገኘታቸው የተለመደ ነው የሚለው በፍቃዱ፣ በዚህም ራሳቸውን ይገልጻሉ ወይም መልእክት ያስተላልፋሉ ሲል ያስረዳል። በፍቃዱ ፖሊስ ማክሰኞ ዕለት ተጠርጥረዋል ብሎ ስማቸውን ከዘረዘራቸው ቲክቶከሮች መካከል አንዱን በመጥቀስ እናቴ ብቻዋን ነው ያሳደገችኝ በማለት የሴቶችን ተፈጥሯዊ ፈተናና ጥንካሬ ማስታወስ ፈልጋለሁ በሚል ቀይ ልብስ ለብሰው መገኘቱን ጠቅሷል። ይኸው ወጣት ሴቶች በየወሩ በወር አበባ የሚሰቃዩትን ለማስታወስ በሚል ልብሱን አሰፍቶ መልበሱን መግለጹን ያስታውሳል። በዚህ ልጅ እንዲሁም የእጅ ቦርሳ የያዘው ቲክቶከር ልጅ ላይ በማህበራዊ ሚዲያ ከተመሳሳይ ጾታ ግንኙነት ጋር ተያይዞ ዘመቻ ተከፍቶባቸው እንደነበር በፍቃዱ ይናገራል። ይህ የማህበራዊ ሚዲያ ውንጀላ ሀቅ ላይ የተመሰረተ አይደለም የሚለው በፍቃዱ ስሜታዊነትና ግምት ላይ የተመሰረተ ፍርሃት ነው ሲል ያጣጥላል። በፍቃዱ በእኔ እምነት የጸጥታ ኃይሎች ምላሽ የሰጡት ለዚህ ዘመቻ ነው ሲል ተናግሯል። አቃቤ ሕግ የትኛውን ሕግ አንቀጽ እንደሚጠቅስ ገና አልታወቀም የሚለው በፍቃዱ አስረን እየመረመርን ነው ማለቱን በማስታወስ የለበሱት በአደባባይ የሚታይ ነገር በመሆኑ አስረው ምን እንደሚመረምሯቸው ራሱ አላውቅም ብሏል። ቲክቶከሮቹ የተላለፉት የህግ አንቀጽ ካለ በቀጥታ ክስ ቢመሰረትባቸው የተሻለ እንደነበርም ጨምሮ ገልጿል። ምን አይነት ክስና ቅጣት ሊገጥማቸው ይችላል? ቢቢሲ በቲክቶከሮቹ በየትኛው የወንጀል ህግ ሊጠየቁ እንደሚችሉ ያነጋገራቸው የህግ ባለሙያዎች
የተመሰረተባቸው ክስ እስካልታወቀ ድረስ መናገር አስቸጋሪ መሆኑን ገልጸዋል። ነገር ግን ፖሊስ ከሰጠው መግለጫ በመነሳት በ1996 የወጣው የወንጀል ሕግ 639 አንቀጽ 1 መሰረት ሊከሰሱ ይችላሉ ብሎ መገመት እንደሚቻል ተናግረዋል። ይህ አንቀጽ ማንም ሰው አስቦ ህዝብ በሚበዛበት ቦታ ወይም በህዝብ ፊት የግብረ ስጋ ድርጊትን ወይም ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውንም ሌላ ጸያፍ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይም ከ1000 ብር በማይበልጥ መቀጮ ይቀጣል ይላል። ረቡዕ ዕለት የአዶናይ መታሰርን አስመልክቶ ፖሊስ የሰጠው መግለጫ ላይ ቀደም ብሎ ከታሰሩት ተጠርጣሪዎች ወንጀል ጋር በተያያዘ መታሰሩን መናገሩን በማስታወስ የማህበራዊ ወጀብን ተከትሎ በቲክቶክ ላይ የወጣቶች ድምፅ ከፍ እያለ ስለሆነ ያንን ለማፈንና ለማስደንገጥ የፈለገ ነው የሚመስለው ብሏል። ቲክቶክ ክሬቲቭ የውድድርና የሽልማት ስነ ስርዓት የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የሀገርን ገጽታ በመገንባት ረገድ አስተዋጽኦ እንደሚኖረው አዘጋጆቹ በወቅቱ ተናግረው ነበር። የውድድሩ አዘጋጆች የሽልማት ስነ ስርዓቱ የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የሀገርን ገጽታ በመገንባት ረገድ አስተዋጽኦ እንዳለው አዘጋጆቹ ይናገራሉ። በችሎታቸው አገርን በጥሩ ስም ማስጠራት የሚችሉ እንዲሁም ሰላም በዲጂታል መረብ የሚያስተዋውቁ ወጣቶችን ለማበረታታት ያለመ ነው በተባሉ በዚህ የሽልማት ስነ ስርዓት ላይ ከ5 ሚሊዮን ብር በላይ ለሽልማት መዋሉ ተገልጿል። መድረኮቹ አርቲስቶች፣ ኮሜዲያኖች፣ ዳንሰኞችና ሌሎች ተሰጧቸውን የሚያሳዩበት 26 የመወዳደሪያ ዘርፍ የተዘጋጀ ነበር። የጸጥታ አካላት የወሰዱት እርምጃ ቲክቶክ ላይ እየጎለበቱ የመጡ ድምጾችን ለማፈን ይመስላል የሚለው በፍቃዱ እነዚህ ድምጾች ፖለቲካም አይደሉም፣ ባህልንም ከመጠበቅ የሚመጣ ይመስላል፣ ወግ ጠባቂነትንም ደግፎ ከሆነ ሊበራልነት ወንጀል አይደለም ሲል ይሞግታል። ኢትዮጵያ ውስጥ ያሉ ወጣት ቲክቶከሮች ተጽዕኖ የመፍጠር አቅማቸው ከፍተኛ የሆነ እና እያደገ በመጣ ቁጥር መንግስት ስጋት ሊገባው እንደሚችል ያለውን ግምት ይናገራል። እነዚህ አሁን በቁጥጥር ስር የዋሉ ቲክቶከሮች እንኳን ባይሆኑ እነርሱን የሚመለከቱና ያላቸውን ተጽዕኖ የሚረዱ ሌሎች በዚህ ተግባር ሊያውሉት ይችላሉ የሚል ስጋት መንግስት ሊያድርበት እንደሚችል ያለውን ግምት ያስቀምጣል። መንግስት ቲክቶክ ከቁጥጥር ውጭ እንዳይወጣ እኔን ያየህ ተቀጣ ለማለት እነዚህን በማሰር ሌሎችን የሚያስፈራራበት እድል ይኖራል ሲልም ያብራራል። ዘገባው የቢቢሲ አማርኛ ነው። ይህ በእንዲህ እንዳለ ሌላ የእስር ዜናም አለ። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ የተጠራባቸው መሆኑን የአዲስ አበባ ፖሊስ አስታውቋል። በዛሬው ዕለት እንግዲህ ከማህበራዊ ሚዲያ ፕላትፎርም አንዱ የሆነውን ቲክቶክ በመጠቀም ከሀገራችን ባህልና ወግ ያፈነገጡ መልእክቶችና ምስሎችን ሲያስተላልፉ የነበሩ ግለሰቦችን በቁጥጥር ስር በማዋል ምርመራ የተጠራባቸው እንደሚገኝ ፖሊስ ገልጿል። በቲክቶክ ስሙ ሊሊ ጄ ኸሊሌ ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንት በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ በቁጥጥር ስር ውለዋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዝዳንት ማሜ ወይም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር ውሏል። ማህበራዊ ሚዲያን ለበጎ ተግባራትና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወስደው ሕጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል።